በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መመስገን የባሕሪ ገንዘቡ የሆነ ልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ በፈጠረው አንደበት ሁሉ የተመሰገነ ይሁንልን። አትለየውምና እናታችን የድኅነታችን መሠረት፣ የክፉ ቀን መሻገሪያ ድልድያችን፣ አቁራሪተ መዓት ሰዓሊተ ምሕረት ቅድስት ድንግል ማርያም ስሟ ከፍጡራን በላይ ከፈጣሪም በታች የተመሰገነችና ከፍ ከፍ ያለች ትሆነልን። እንዲሁም የዚህ ቻናል ተከታታዮች የሆናችሁ ኦርቶዶክሳውያን በሙሉ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። ከዚሁ በመቀጠልም ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ይህንን መንፈሳዊ ቻናል ሼር፣ ላይክ እና ሰብስክራይብ በማድረግ እንድትጀምሩልን ስንል በልዑል እግዚአብሔር ስም እንጠይቃለን። ለነቢያት የተገለጠላቸው ነቢያቱም የመሰከሩላት ታላቅ በዓል ግንቦት 1 ቀን የእመቤታችን የልደት ቀን። ልደታ ለማርያም። ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። የዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢትን የተናገረላት ያችን ንጽሕት ድንግል በዚህችን ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት እመቤታችን ቅድስት ድንግል ማርያም ንግሥት የተሰኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃም ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢትና በምሳሌ እንዲሁም በራእይ የሰውን ልጅ ድኅነት በጉጉት ሲጠብቁ ለነበሩት ቅዱሳት ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሠረታቲሃ ውስተ አድባረ ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው እንዳለ መዝሙረኛው ዳዊት። እግዚአብሔር የዝማሬንና የትንቢትን ጸጋ ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጸርነት ተገልጾለት መሠረታቲሃ ውስተ አድባረ ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢትን ተናግረዋል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመላክ ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያንም የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው፣ አባቷም ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምራለች። ነቢዩ ኢሳይያስም ከእሴይ ሥር በትር ትወጣለች አበባም ከእርሷ ይወጣል በማለት ትንቢትን ተናግሮ ነበር። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚናገር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን እህቱም ድንግልና እንደምትወልድ ተገልጾለት ከእሴይ ሥር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህ ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴው አመስግኗታልና። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን አባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። በሊባኖስ ስለመሆኑም አስቀድሞ ጠቢቡ ሰለሞን ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከአማናራስ ከሳኔር
ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም እናታችን ቅድስት ድንግል ማርያም ግንቦት 1 ቀን በ15ኛው ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊው ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰሎሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነትም የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታልና። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅንም ልጅ ከሞት ባስነሳቸው ጊዜ አይሁድ በቅናት ተነሳስተውባቸው ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾለት ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት በሙሉ ያስረዳል። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪ እመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ተኛይቱም እምቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ። በቅድስና የሚኖሩት ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱም እምቦሳን እየወለደች እስከ 6 ስትደርስ 6ተኛይቱ ጨረቃን፣ ጨረቃዋም ፀሐይን ስትወልድ አይተው በአገራቸው መፈክረ ሕልም ወይም ሕልም ፈች ሊቅ አለና ሄደው ለሕልም ፈቹም ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸለኝም፣ እንደ ነቢይ ወይም እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለውት ሄዱ። ከዚህ በኋላም ልጅ ወለዱ። ስሟንም ረከብኩ ስእለትዬ ረከብኩ ተምኔትዬ፣ የተሳልኩትን ማገኘው የተመኘሁትን ማገኘው ሲሉ ሄኤምን አሏት። ሄኤሜን ደርዴንን ወለደች። ደርዴን ቶናን ወለደች። ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለችው እናታችን ቅድስት ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየኋለች ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡት ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽሕናዋን ቅድስናዋንና ዘላለማዊ ድንግልናዋን የሚያመላክት ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ላይ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለች እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከ7ተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ ቅዱስ ኢያቄም። በተመሳሳይ ኢያቄምን በሕልሙ ያየውን ለባለቤቱ ለሐና 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ለሚስቱ ለሐና ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን
የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ደግሞ ንጽሐ ባሕሪው ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ልዩ ባሕሪው ምልአቱ፣ ስፍሃቱ፣ ርቀቱ፣ ልዕልናውና አብይናው እንዲሁም መንግሥቱ ናቸው። የእመቤታችን የቅድስት ድንግል ማርያም ልደት በአዲስ ኪዳን ሊቃውንት። የአዲስ ኪዳን ሊቃውንትም ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችን ቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ እንዲሁም ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህልም የሚከተሉት ይጠቀሳሉ። ቅዱስ ያሬድ እንደተናገረው ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች ብሏልና። ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰ ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነው ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯልና። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሮላታልና በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። አባ ሕርያቆስም ድንግል ሆይ በኀጢአት ፍትወት የተጸነስሽ አይደለሽም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም የተወለድሽ እንጂ በማለት ተናግሯል። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኀጢአት ፍትወት የተጸነስሽ አይደለሽም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበረ በድርሰቱ አስፍሮታል። ትውልድ ሁሉ ብጽሕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወለደች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳም አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኀጢአት በተከበበ መርገም በሞላበት ዓለም ውስጥ ከኀጢአት ከበደል ርቃ እንደ ጌዲዮን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሶዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰለሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰውን ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ተናግሯል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት ኢዮብ ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህች የልዑል ማደሪያ እናቷ ሐናና አባቷ ኢያቄም በእጅጉ ተደስተው በተወለደች በ8ኛው ቀኗም ስሟን ማርያም ብለው ሰይመዋታል። የእመቤታችን የቅድስት ድንግል ማርያም የልደት በዓል አከባበር አባታችን አዳም በኀጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈለ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያም የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም
የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛይቷ ሔዋን፣ ዳግማዊት ሔዋን፣ አማናዊት ሔዋን ድንግል ማርያም በዮሐንስ ወንጌላዊ በኩል ለሕያውያን ምእመናን ሁሉ እናት አድርጎ ሰጠ። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያውያን ሁሉ እናት ድንግል ማርያም ልደቷን በፍጹም ደስታ እናከብራለን። ከተወደደው ልጇ ምሕረትን ትለምልልን ዘንድ ወደ እርሷም እናንጋጥጣለን። ሐናና ኢያቄም ከአይሁድ ለማምለጥ ተሰደው አድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበረና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል።